ወይኔ ቋጠሩ አዋጊ ልብ አንድ ነበር ተመልከቱ ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት ይወላችሁ ይሄ ሁሉ መልእክቱ ለኛ ነው ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይወላችሁ ፎደን ኢሳቶን ኳስ አይታችሁታል በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን ኳስ ሰጥቶ መሸሽ አይደለም መከላከል አይደለም ገብቷል ኳሱን ትይዞና አታክ ነው የምታደርገው ይሄው በቃ አሁን ዋንጫው የኛ ነው ሴሌብሬሽናቸውን ተመልከቱ እያንዳንዳችሁ ማለት ነው ጋርዲዮላ እንዲህ ሲዘል አላየሁትም እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቱታል መሰለኝ ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ ይሄው እንደ ጻድቅ ማለት ነው ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው ኢታሃድ ላይ ሄደን 3 ነጥብ እንወስዳለን እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት ወይኔ ወያለው ዋንጫ እንዳይበላ ሃላንድ እንኳን ጥሩ ጀመረ በቃ ሃላንድ ኦሬዲ ደግሞ የሃላንድን ስራ ተስታ ምናምን እያገር ወያላ እንግዲህ ላንተ አላለውም በቃ ዋንጫው ላንተ ለከተሜት ዲቨሪት ካፕ ምናምን ነው ያንተ በቃ ምን ማድረግ ይቻላል ሃላው ደግሞ ማለት ምን አይነት ተሳላለ በእናት ባይፈላጊ ሰዓት ማለት በዚህ በጭንቅላት ባጣሩ ማታጣክን በቃ ነው አባቴ አው ተመቸኝ ፈለው አላህ ይጨምርክ ምን ነው ፈለው ምን ነው ምን ሆንክ ምን አጋጠመ ስንት ነገር ተነጋግረን ስንት ነገር አቅደን ነገ ውለታ አልውልልክ አንተ ዛሬ ይሰጣል ጭራሽ ተመቻቸለት ኩል አርሰናል ምችት ነው የሚለው አርሰናል ተመቻቸለት ትንሽ ተቃርባል ስትባል ይሰጣል ስንት ነገር አቅደን እኔ ነገ ውለታ አልውልልህ ነገ አርሰናልን ብለጥፈው እኮ በቃ ኖርማል ነው ለሱ ዛሬ ግን አንተ ብታሸንፍ ኖሮ በቃ ቴንሽን ነበር ነገ አንተ ጭራሽ ተለጠፍክ አረ ሲቲ እንደዚህ ጭራሽ እኔ ውለታ አልውል አርሰናል ልለጥፍልህ አስባለሁ አንተ እዚህ ትለጠፋለህ ምን ዋጋ አለው ገዳይናና መጥቶላል ገዳይ ያረዳይ ሮድሪ ሲመለስ ማንቸስተር ሲቲ መሊ በነገራችን ላይ ይሄን ነው ስላችሁ የነበረ ግግም ብለህ ጨዋታዎችን ባለው ውጤት እያሸነፍክ የምትሄደው ከ26 ከ27ኛ ሳምንት በኋላ ነው እንጂ ገና መጀመሪያው ሳምንት ጀምራ በገገመው እያሸነፍክ 38 ሳምንት አትጓዝም ማንቸስተር ሲቲ ኒውካስትልን በማሸነፍ ከአርሰናል ጋር ያለው ልዩነት በ2 ነጥብ አጥቦታል ማለት ነው ከዚህ በኋላ ያሉትን ጨዋታዎች በእርግጠኝነት ነው የምነግር 6 ነጥብ እንኳን አይጥልም ማንቸስተር ሲቲ ማለት እኔ መቆ ማንቸስተር ሲቲ ይሄ ነው እስካሁንም ሰውራለት የመጣው ማንቸስተር ሲቲ ይሄ ነው ማለት ዋንጫውን ቆንጆ አድርጎ ይበላዋል ሄና ይችላል ማንቸስተር ሲቲ ይችላል ሮድሪ ይችላል ሴሜኒዮ ግን ማለት ነው ኦቨርሬትድ በስማም ገገመው ነው ተጫዋች ማለት ገገም እሱ ባይኖር በዚህ ጨዋታ ማለት 3 እና 4 ጎል ለምን እንዳልቀየረው ሁሉ ሲያበሳጭኝ ነበር ማለት ለማንኛውም ይመቻችሁ ሰላም ደሩልኝ እስቲ ደጋፊዎች ዩናይትዳውያን የሚገርም ቋጠሮ ነበር ይመቻችሁ ጎረቤቴ 2-1 የመራ እረፍት ወጣ የቋጠሮ ማህበር በርታ ቋጥር እሄው ጎረቤቴ ሳይተኛ እኔ አልተኛም እሄው የቋጠርኩ ነው አንተ አቻውኑ ነበርኩ ኦፍሳይድ ሆነ እንጂ ታርፈናል ለማንኛውም ባሞራ ማሊያ ጅግራ መነገድ ማለት እኮ ነው ያራዳ ልጅ ሌላው ጨዋታ የለውም ነው ማለት ሰው ሃላንድን ሲጠብቅ ኦሬሊን በሚገርም ሁኔታ በግራ ሸብለላ አረገው ጋርዲዮላ ነው ማለት ጨዋታው ያመወቀ የደመቀው ነው ላይቭ ላይ ከደቂቆች በፊት ነግሬ ነበር ይሄን ጨዋታ በምንም አይነት ሜትር ሊያመልጣችሁ አይገባም መተት አለበት ብዬ ነበር ቆንጆ ጌም እየተመለከትን ነው ጎብዬ ገና ፈርስት ሃፍ 4 ጎል ምናይበት ቻንስ ነበር ኒውካስትሎች ተሽሮባቸው ነው እንጂ በጣም እነ ማርሙሽ ያባከኑ ነው ዋጋ ሊከፍሉ የሚችሉበት ቻንስ ሊኖር ይችላል ያራዳ ልጅ አሁንም ማንኛውም ሲቲው ለላንድ እየመራ ወደ እረፍት መውጣት ይችላል ማለት ነው ቆንጆ ጌም እየተመለከትን ነው ምን ይፈጠራል ሐሳብ አስተያየት ኮሜንት ላይ እየጻፋችሁ ሼር ኮፕሊንግ በደም ይደረግ እንዴት ነው ነገሩ ይመቻችሁ የመጀመሪያ አጋማሽ 2-1 ማለት ነው ጋርዲዮላን ዋንጫ ይበላል ብለ በድፍረት እንድትናገር ከሚያደርጉ ነገሮች አንዱ ነፃነቱ ሲፈልግ የሆነን የመሃል ተጫዋች አመጣ አጥቂ ያደርገዋል ሲፈልግ የሆነን ተከላካይ ቤስት የሆነ መሃል ተጫዋች ያደርገዋል ሲፈልግ በጣም ነፃነት ያለው አሰልጣኝ ለዛ ጸዳ አድርጎ ያደርጋል ማለት ሲፈልግ ቸርኪ ይቀመጣል ሲፈልግ ራይንደርስ ይቀመጣል ሲፈልግ ፎደን ይቀመጣል ሲፈልግ 5 አጥቂ ያስገባል ሲፈልግ 3 አጥቂ ያስገባል
ነፃ የሆነ ሰው ነው ማለት ነው። እንዲህ ስትሆን ነው ደግሞ ዋንጫ የምትበለው። ግግም ብለህ የሆነ ምናምን ነው ሁሌ አንድ አይነት ነገር ይሳካልኝ የለም፣ እንደዛ የለም። 2-1 እየመራ ወጥቷል። 5 ምናምን ማግባት ነበረበት ራሱ። ገና 3-4 ያገባል። ገና እንጠብቃለን። ይመቻችሁ።